አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የተወደዳችሁና የተከበራችሁ ቤተሰቦቼ፣ ውድ ኢትዮጵያውያን የሀገሬ ልጆች በያላችሁበት ሰላምታ ይድረስ እላለሁ። ሀባይቤ ሁላችሁንም ሰላም ብያለሁ። ውድ ቤተሰቦቼ ዛሬ እንግዲህ ማለት ነው ሴትዮዬ ወደ ውጭ ትወጣለችና ሀሚር እፈልጋለሁኝ ስሪልኝ ብላ በዚህ መልኩ ማለት ነው ሰርቼ ቆራርጬ ይኸው በኡልባ እያረኩ ነው። እዚህ ጋር በሰላ ያለው ውድ 42 ሀባ ነው ያንዳንዱ እንትን ኡልባው ማለት ነው። እንደዚህ አስቀምጬላታለሁ። እዚህ ጋር ደግሞ ካርቶኑን አዘጋጅቻለሁ ማለት ነው። ይሄንን ወስጄ እዛ ውስጥ ነው ማስቀምጠው ማለት ነው። ውድ ቤተሰቦቼ እንግዲህ ሀሚር ምንድን ነው ካላችሁ ያው ይሄን ይመስላል። አነባበሩ ነው ወይ አይደለም፣ ቂጣ ነው ወይ አይደለም። እኔም ሲሰሩ ታየሁ አንድ ጊዜ። ከዛ በኋላ በቃ ሴትዬ ስትፈልግ እሰራለሁ ማለት ነው። ሳይቆራረስ በፊት ይሄን ይመስላል። ያው ስታዩት እሳት እንትን ያለው ይመስላል፣ ግን ተቆርሶ ውስጡን ስታዩት ደግሞ አውት እንደዚህ ነው። ያው አጀና ነው፣ ሌላ ነገር የለውም። ዱቄት ነው፣ በዱቄት ነው የሚሰራው። ግን እንደ ሀገራችን እንጀራ ማቡኪያ እርሾ ማለት ነው በጣም ያስፈልገዋል። ትንሽ እንትን ይላል፣ ቡክት ማለት ይፈልጋል ማለት ነው። አሰራሩን ከፈለጋችሁ በዩቲዩብ ቻናሌ ላይ ያስቀምጥላችኋለሁ ማለት ነው። ውዶቼ ለቻናሌ አዲስ ከሆናችሁ ቻናሌን ሼር፣ ሰብስክራይብ፣ ላይክ አድርጉልኝ። አሁን ኡልባ እየጠበቅኩ ነው ማለት ነው። አንሶኝ ማለት ነው። በዚህ መልኩ አስቀምጫለሁ። ግን ኡልባ አልበቃኝም፣ አዝዣለሁ። ሊያመጡልኝ ሄደው እየጠበቅኩ ሳለ ነው እንትን የምንላችሁ የቆራረስኩት። ይኸው ተርፏል። ኡልባ ጠፍቶብኝ ነው። ሳይቆራረስ በፊት ግን ሀሚር የሚባለው ይሄን ይመስላል ማለት ነው። ውድ ቤተሰቦቼ በቅንነት ስለምትከታተሉኝ ከልብ አመሰግናለሁ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ሼር ላይክ ማድረግ እንዳትረሱ፣ የደውል ምልክቷን መጫን እንዳትረሱ። አዳዲስ ቪዲዮዎች ይደርሷችኋል ማለት ነው። አበረታቱኝ ቤተሰቦቼ፣ እህቶቼ ማለት ነው። ይሄው እንግዲህ የሚሸጥ መስሏል። እውነት ለመናገር ለሰው የምትወስደው ነው፣ እሷ ለሰው የምወስደው ነው ወይም ለሰው የምሰጠው ነው ስትል እኔ በጣም ደስታለሁ። ለምን እንደሆነ አላውቅም። መስራት ያስደስተኛል፣ በጣም ደስ ይለኛል ማለት ነው። ሰው ጋር ይዤው የሚሄድ ነው፣ ሰው ጋር ለሰው የምሰጠው ነው። ስርልኝ ስትለኝ እየበላሁ ስለሆነ ነው እህቶች፣ እና እኔ በጣም ደስ ይለኛል። በደስታን የሚሆን እንደዚህ አድርጌ ሰርችላታለሁ ማለት ነው። ኡልባ እየጠበቅሁ እገኛለሁ። ሉሊ ሉሊ ሀቢቢ ጂብ ጂብ ليه يا حبيبي ليه تعال ኡልባውን ማለት ነው ልጅቱ ወደ አያቱ ጋር ይዞት ሄደ። እንግዲህ እጠብቃለሁ ማለት ነው እስከሚያመጣ። يلا شكرا። ይሄው ኡልባ መጥቶልኛል። አሁን ደግሞ መልሼ አዘጋጃለሁ ማለት ነው። ውድ ቤተሰቦቼ እንግዲህ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። በቅንነት ስለምትከታተሉ በድጋሚ ከልብ አመሰግናለሁ። የአንድ እጅ ነገር ሆኖ ነው የማንኮሳኩሽባችሁ።
የልጆቹ ድምፅ ገባ።